የተወደዳችሁ እግዚአብሔር ቤተሰቦች የቢቪጂ ቤተሰቦች እንዴት ናችሁ? ፕሮግራማችን በሳምንት በወራት እንደቀጠለ ነው ያለው። ይሄን ፕሮግራማችን ደግሞ ሰብስክራይብ በማድረግ ፎሎ በማድረግ ላይክ በማድረግ እንድትሳተፉና እንድትባረኩበት ጌታ ፍቅር እጠይቃለሁ። ይሄን ፕሮግራም ብዙዎቹ ተጽናንቶበታል፣ ብዙዎቹ ተለውጦበታልና ሁላችሁንም እጋብዛለሁ። ዛሬም ደግሞ እግዚአብሔርን ቃል የምንከፋፈልበት ጊዜ ይሆናል። በጣም እንደምንወዳችሁ ታውቃላችሁ። በጣም ተባረኩልን። እግዚአብሔር ዘመናችሁን ይባርክ። እግዚአብሔር ቃል በመስማት እግዚአብሔር ፊት በመቆየት እንዲሆን ጠይቃለሁ። አሁን ወደ እግዚአብሔር ቃል የምንሄድበት ሰዓት ይሆናል ማለት ነው። እግዚአብሔርን ቃል አንድ ቦታ አነብና ከዛ እንቀጥላለን ማለት ነውና እግዚአብሔር በዘመናት መካከል ላይ እግዚአብሔር መናገር ሲፈልግ አንድም በቃሉ ይናገራል፣ አንድም በሰዎች በድምጽ በኩል ድምጹን በማምጣት ይናገራል። አንድም ደግሞ እግዚአብሔር ትውልድን ለማስተማር ሲፈልግ ትውልድ አልሰማ ሲል በተለያዩ አይነት ነገሮች ይናገራልና ዛሬ ግን እግዚአብሔር ደግሞ በቃሉ ሊናገረን ቃሉ የማይለወጥ ቃሉን የማይሻር ቃሉን እግዚአብሔር ሊናገረን ወዷልና ይህን ድልም ሰጥቶናል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አሁን በእንጸልይና እንጀምራለን ማለት ነው። የተወደድክ የተፈራ የተከበርክ ጌታ የነገስታቱ ንጉስ የጌቶቹ ጌታ የከበርክ ንጉስ በኢየሱስ ክርስቶስ ስም ዛሬ ለሰጠን ጊዜ ለሰጠን ሰዓታት ለሰጠን እግዚአብሔር ድልና እግዚአብሔር አመታት በኢየሱስ ክርስቶስ ስም ይባረክ። አንተ ትልቅ ነህ። ትልቅነት ሲወራ የኔ ጌታ ፊደላት ቢገጣጠሙ እግዚአብሔር አንተን መግለጥ አይችሉም። በክርስቶስ ኢየሱስ ስም ይባረክ። እንባርከሃለን፣ ከፍ ከፍ እናደርግሃለን። አንተ ትልቅ ነህ። አንተ ጌታ ነህ። አንተ ያው ነህ። አንተ ቅዱስ ነህ። የማትለወጥ እግዚአብሔር ቃል ተነግሮ የማያልቅ ዘመናት ተወርቶ የማያልቅ እግዚአብሔር ብትወራ ብትነገር ብትሰበክ ብትዘመር የኔ ጌታ ዘመናት አይሽሩም። የኔ ጌታ በኢየሱስ ክርስቶስ ስም እንባርካለን። ክብር ላንተ ይሁን። ትውልድ ሁሉ ላንተ ዝቅ ይበል። እግዚአብሔር ነፍስ ያለው ነፍስ የሌለው ሁሉ በኢየሱስ ስም ጸጥና ዝም ይበል። አንተ ብቻህን መናገር የፈለግኩት የልብን ጩኸት እግዚአብሔር የሰማይን ፕሮግራም የሰማይን ሐሳብ በኢየሱስ ክርስቶስ በምድር ልትገልጥ ወዳልና ዛሬ በኢየሱስ ክርስቶስ እንድትናገረን ለምንሃለሁ። ይሄ ለሚሰማ ትውልድ ሁሉ በኢየሱስ ክርስቶስ እግዚአብሔር ከምድራዊ ተላቆ ወደ ሰማያዊ የሚጣበቅበት ቃል እንዲሆን በኢየሱስ ክርስቶስ ምን ለምንሃለሁ። እኔንም እግዚአብሔር ልታስተምር ከፈለክ እግዚአብሔር ቃል ልካልና ይሄ ትውልድ ደግሞ በዚህ ቃል እግዚአብሔር እንዲጽናና እንዲቆም በኢየሱስ ክርስቶስ እኔ እለምንሃለሁ። በኢየሱስ ክርስቶስ እኔም ደካማ ባሪያን እርዳኝ። ክብር ላንተ ይሁን በክርስቶስ ኢየሱስ ያውና ድንቅ ስም አሜን። እግዚአብሔርን ቃል አንድ ቦታ አነባለሁ። ሁላችሁም እንደምትከታተሉኝ በጌታ ተስፋ አደርጋለሁና እግዚአብሔርን ቃል ዛሬ የምናይበት ቦታ ማቴዎስ 16 ብዙዎቻችን የምናውቀው ቃል ነውና ማቴዎስ 16 ላይ ያለውን ቃል እናያለን። እሱም እንደዚህ ይላል። ሜቢ አለፈለፍ ብዬ ነው ማነበው ሰዓቴን ለመጠቀም ያክል ማለት ነውና ቁጥር 1 ላይ እንደዚህ ይላል። ፈሪሳውያንና ሰዱቃውያንም ቀርቦ ሊፈትኑት ከሰማይ ምልክትን እንዲያሳያቸው ለመኑት ይላል። ፈሪሳውያንና ሰዱቃውያን ሊፈትኑት ፈለጉና ይላል ሊፈትኑት ነው የፈለጉት። ከዛ መጥቶ ምንድነው ያሉት? ከሰማይ ምልክትን አሳየን። ምን አይነት ምልክትን የፈለጉት ብላችሁ ካሰባችሁ ፈሪሳውያንና አይታችሁት ከሆነ ኢየሱስ ባስተማረ ቁጥር ጥያቄ የሚፈጠርባቸውና ግን በጥያቄ ነው የሚኖሩት እንጂ በመልስ የማይኖሩ ሰዎች ናቸውና ግን ሁሌ ጥያቄ እየጠየቁ የሚኖሩ ሰዎች ናቸውና ለጥያቄያቸው ግን መልስ አይደለም የሚሰጣቸው፣ ጥያቄ ነበር የሚሰጣቸው። ለጥያቄያቸው መልስ ሳይሆን የጥያቄውን መልስ የሆነውን ጥያቄ ነበር የሚጠይቃቸውና መልሶ ያን ነገር መመለስ እንደማይችሉ ስለሚያውቁ ሊፈትኑት መጡ። ዛሬም ደግሞ ሌላ እድል አገኙና ለዚህ ፈሪሳውያንና ሰዱቃውያን ቀርቦ ሊፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት ይላልና እርሱ ግን መልሶ እንዲህ አላቸው፣ በመሸ ጊዜ ሰማይ ቀልቷልና ብሩህ ይሆናል ትላላችሁ፣ ማለዳም ሰማዩ ዳምኖ ቀልቷልና ዛሬ ይዘንባል ትላላችሁ። የሰማይን ፊትም መለየት ታውቃላችሁና የዘመኑስ ምልክት መለየት አትችሉምን ብሎ ጠየቃቸው።
ምልክትን ነው የጠየቁት። ምልክትን ማድረግ ነው የጠየቁት። ምልክትን ማድረግ ማለት የሆነ ነገርን ሲምቦል ወይም ደግሞ መለኪያ ነው ብሎ ስለሚያስቡ ምልክትን ጠየቁት። ከዛ በኋላ ኢየሱስም ደግሞ እናንተ ሰማይ አቀላልቷልና ሰማይ ዛሬ ብሩህ ይሆናል ትላላችሁ፣ ሰማይ አቀላልቷል ዳምኗልና ዛሬ ይዘንባል ትላላችሁ ብሎ ይሄን ግን ካላወቃችሁ የዘመናትን ምልክት እንዴት አታውቁም? የዘመናትን ምልክት እነዚህ ሰዎች አልገባቸውም ማለት ነው። ግራ ገብቷቸዋል። ምክንያቱም ሰማይን ነው ማየት የሚችሉት፣ በስጋቸው ማየት የሚችሉት ነገር ነው መናገር የሚችሉት። አለዛ ግን የዘመናትን ምልክት ግን ማወቅ አይችሉም። እና ዝቅ ብዬ አነባለሁ። ቁጥር ሐሳቤን የሚናገርበትን ቦታ ለመድረስ ቶሎ ጠጋ ልበልና ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኩ እንዴት አታስተውሉምን አላቸውና ኢየሱስ ከፈሪሳውያን እና ሰዱቃውያን እርሾ ተጠበቁ ሲላቸው እንጀራ እንዳልያዙ አስመስሎ እንዴት እንጀራ እንዳልያዝን እያወቀ እንደዚህ ያንን ነገር ያነሳል ብሎ ኢየሱስ ፊት ለፊት ይሄን ነገር ማንሳት ፈለጉና ግን አይደለም እንዴት እንደዚህ ትላላችሁ ስለ እንጀራ እንዴት ታነሳላችሁ ብሎ ኢየሱስ እንትን ይላልና ኢየሱስ ይመልስላቸዋልና ግን ይሄን ሐሳብ ሲያነሱ ፈሪሳውያንና ይሄን ሐሳብ ሲያነሱ ብቻም ሳይሆን ደቀ መዛሙርቱ እንኳን ከኢየሱስ ጋር የነበሩት እንኳን ይሄን ነገር ሲያነሱ ኢየሱስ ምን መናገር ፈልጎ ነው? እዚህ ክፍል ላይ ምንስ ማውራት ፈልጎ ነው? ምንስ ለማስረዳት ፈልጎ ነው? በዛ መሃል ላይ ደግሞ ቆሞ የሚናገርበት አካባቢ ምንድነው? ፈሪሳውያንና ሰዱቃውያን የሚፈትኑ ሰዎች ባሉበት መካከል ነውና ምን አይነት ትምህርት ሊያስተምር ፈልጎ ነው ኢየሱስ ይሄን ነገር ያነሳ ብለን ካሰብን ቁጥር 14 ጀምሬ ላንብብ እና ልቀጥል። እርሱም አንዳንዱ መጥምቁ ዮሐንስ ይቅርታ ቁጥር 13 ላይ ጀምሬ ኢየሱስም ወደ ፊልጵዎስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ኢየሱስን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። ሰዎች የሰውን ልጅ ማን ብሎ ነው የጠየቃቸው? መጀመሪያ ኢየሱስ ስለ ሰው ልጅ ስለሚባል ወይም ደግሞ ስለ ራሱ ማን ብሎ ነው የሚናገሩት ሌሎች ብሎ ጠየቃቸው። እነርሱም አንዳንዶቹ መጥምቁ ዮሐንስ በጣም ጎበዙና በጣም አስተማሪ ብቻም ሳይሆን ደግሞ ለክርስቶስ መንገድ ጠራጊ የተባረው እና ኢየሱስ እንኳን የመሰከረለትን መጥምቁ ዮሐንስ ነው ብሎ መለሱለት። ሌሎቹም ኤልያስ ይሉታል። ኤልያስን በሰረገላ እሳት የተነጠቀን ሰው በቃ እሱ ነው ብሎ መለሱለት። ሌሎችም ደግሞ ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። ኤርሚያስም ከተባለ ደግሞ ጎበዝ ተናጋሪና ጎበዝ አስተማሪ ጎበዝ ነብይ ስለነበረ ኤርሚያስም ሊሆን ይችላል ብሎ ተናገሩት። ወይም ደግሞ ከነቢያት አንዱ ነው ብሎ ተናገሩት። ስለ ሌሎቹ ከጠየቃቸው በኋላ ማለት ነው። ግን ከዛ በኋላ ደግሞ እሺ ስለ ሌሎቹ ይህን መልስ ካላችሁ እናንተስ ምን ትላላችሁ ብሎ ጠየቃቸው። እርሱም ደግሞ እንደዚህ ብሎ መለሱ። ቁጥር 15 ላይ እነርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ሲሞን ጴጥሮስም ከሐዋርያቱ አንዱ ሲሞን ጴጥሮስ የሚባል እንዲህ ብሎ መለሰላቸው። አንተ ክርስቶስ ያው እግዚአብሔር ልጅ ነህ አለ። አንተ ክርስቶስ ያው እግዚአብሔር ልጅ ነህ፣ ክርስቶስ ነህ ያው ነህ፣ እሱም ደግሞ የእግዚአብሔር ልጅ ነህ ብሎ መለሰለት። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደምን አልገለጠልህም አለው። የዮና ልጅ ስምዖን ሆይ ይሄ ስጋና ደም አልገለጠልህም፣ ግን የገለጠልህ ማን ነው? በሰማይ ያለው አባቴ ነው ብሎ ኢየሱስ መለሰለት ይላልና በጣም የሚገርማችሁ ነገር እዚህ ላይ እግዚአብሔር ቃል መናገር የፈለገው ምንድነው ብላችሁ ካሰባችሁት እዚህ ላይ እኔ በጣም የተገረምኩበት ነገርን እንዳካፍላችሁ ዛሬ እድልን ሳገኝ እኔ ኢየሱስ መጀመሪያ ለምንድነው ጥያቄ ጠየቃቸው? መጀመሪያ ስለ ሌሎች ለምንድነው ጥያቄ ጠየቃቸው? መልሶም ደግሞ ወደ ራሳቸው አምጥቶ ስለ ራሳችሁንስ እንዴት ጠየቃቸው ብሎ ካሰባችሁት መጀመሪያ ቁጥር 1 ላይ ምዕራፍ 16 ቁጥር 1 ላይ እንዲህ ብሎ ነበር የሚናገረው። ሰዱቃውያንና ፈሪሳውያንና ሰዱቃውያን ቀርቦ ይላል። ሰዱቃውያንና ፈሪሳውያን ቀርቦ ምንድን ያሉት? ከሰማይ ምልክትን አሳየን ያሉት። ከሰማይ ነው ምልክት የፈለጉት። እና ምን አይነት ምልክትን የፈለጉት እነዚህ ሰዎች? እንደዛ ሰማይን አይቶ እኮ የሚታየውን ሰማይ አይቶ እኮ ምልክት መናገር የሚችሉ ሰዎች ናቸው።
ግን ሰዎቹ ፊት ለፊት የጠፋው የዘመኑ ምልክት ነበር። የዘመኑ ምልክት ደግሞ የሆነው እሱ ለጴጥሮስ የተገለጠለት ለጴጥሮስ ደግሞ የተገለጠለት ወይም ደግሞ ስምዖን ተብሎ ሲጠራ ለጴጥሮስ የሚባል ሰው ሲገለጥለት ደግሞ አንተ ያው የእግዚአብሔር ልጅ ነህ ክርስቶስ ያው የእግዚአብሔር ልጅ ነህ ብሎ እንደመለሰለት ማለት ነውና እኔ በመጀመሪያ ላይ ምን መናገር ፈለገ እንዴትስ መናገር ፈለገ ብላችሁ ካሰባችሁት ይሄን ነገር በጣም ብዙ ሰዎችን ግራ ያጋባና በሌላ አይነት ነገር ትርጉም ወይ ነው በሌላ አይነት ስብከት ሰምተን እናውቃለን። እኔ ለዚህ ነገር ደግሞ እንደዚህ አይነት ርዕስ ሰጥቼዋለሁ። ርዕሱም ኢየሱስን በሰማይ አስቡት። ኢየሱስን በሰማይ ኢየሱስን በዙፋኑ ኢየሱስን በክብሩ ኢየሱስን በማይነቃነቀው ዙፋኑ ማለት ነው። እንዴትስ ይሄን ርዕስ ሰጠ ብላችሁ ካሰባችሁት ጴጥሮስ ሲጠየቁ የተጠየቁት ሁሉም ሐዋርያቶች ነበሩ። ከሱ ጋር የነበሩት ነበር የጠየቃቸው። እናንተስ ነው ያለው። አንተስ አላለም። አንተስ ብል እጅ ማውጣት አይጠበቅበትም። ቀጥታ ነበር የሚመልሰው። ግን ጴጥሮስ ቀደም ብሎ ምንድነው ያለው? አንተ ክርስቶስ ያው የእግዚአብሔር ልጅ ነህ። ሶስት አይነት ነገር ነው ያነሳ። ክርስቶስ ነህ፣ ያው ነህ፣ የእግዚአብሔር ልጅ ነህ። ዮሐንስን አይታችሁት ከሆነ ኤግዚስት ያደረገ ዘመን የለውም ወይም ደግሞ የተመለሰበት ወይም ደግሞ ሞቶ ከሙታን የተነሳበት ማንነት የለውም። አይደለም በሰረግላ እንኳን የተወሰደው ኤልያስ እንኳን እንደ ኢየሱስ ሞቶ ሊነሳ አይችልም። እንደ ኢየሱስ ሞቶ ሊመለስ አይችልም። ሌላ ማንነት ሊሰጥ አይችልም። ሌላ ህይወት ተነስቶ ሊቆም አይችልምና ስለዚህ አንተ ክርስቶስ ነህ። የሚመጣ ክርስቶስ የሚነገርለት ክርስቶስ ነቢያት ያወሩለት ከዘመናት በፊት አባቶቻችን የተናገሩለት ክርስቶስ ነህ። ክርስቶስ ብቻ አይደለም ያው ነህ። ያውነትን ደግሞ ሞተ በሙታን እንደምትነሳ ማረጋገጫ ነው ብሎ ይናገራልና እነዚህ የሶስት ሐሳቦች ካነሳ በኋላ ይሄን ነገር ምንድነው የገለጠለት? ይሄን ነገር ከየት ነው የመጣው? የዮና ልጅ መሆኑ አልገለጠለትም። ዘርግንዱ አልገለጠለትም። አኗኗሩና የተወለደበት ሰፈር አልገለጠለትም። የተማረበትና ህይወቱ ሲያረግ የነበረው የሥራ ሁኔታ አልገለጠለትም። አለመማሩና መማሩ አልገለጠለትም። የዮና ልጅ መሆኑ በዘሩ በዮና በኩል መምጣቱ አልገለጠለትም። የገለጠለት ግን አንድ ነገር ነው። በሰማይ ያለው አባቱ ክርስቶስን እንደ ክርስቶስነቱ የሚያውቀው፣ ክርስቶስን እንደ ያውነቱ የሚያውቀው፣ ክርስቶስን እንደ እግዚአብሔር ልጅ የሚያውቀው አብን የገለጠልህ ብሎ የመለሰበት። እኔ አንድ ነገር ልንገራችሁ። በዚህ አንድ ነገር ላይ ክርስቶስን ስናውቅ በዚህ ዘመንም ቢሆን ባለንበት ዘመን ላይ ክርስቶስን ስናውቅ በምን አይነት አንጻር ነው የምናውቀው? ከምን አይነት ሳይድ ነው የምናውቀው? ክርስቶስን ስታውቁት ህይወት ነው ብላችሁ ልትናገሩት ትችላላችሁ። ክርስቶስን ስታውቁት ክርስቶስ ጌታ ነው ብላችሁ ልትናገሩት ትችላላችሁ። ክርስቶስን በጌትነቱ ስታውቁት እንዴትስ ነው የምታውቁት? አመስክሯል ወይ? እናንተ ጋር አመስክሯል ወይ ክርስቶስ ጌታ መሆኑን? ለነፍሳችሁ ነግሯታል ወይ? ለልባችሁ ነግሮታል ወይ? ለመንፈሳችሁስ ነግሮታል ወይ? ክርስቶስ ጌታ መሆኑን አመስክሮላችኋል ወይ? ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ነው የሚለው፣ አብን ያየስ አንድን ሰው የለም አንደኛው ልጁ ግን ተረከው ይላልና። እሱ ብቻ አይደለም፣ ስምዖን የዮና ልጅ ጴጥሮስ ሆይ ይሄን ስጋና ደም አልገለጠልም አባቴን የገለጠለው ሲል ክርስቶስ አብ ጋር ያለው ማንነቱን የተናገረው ማለት ነው። ኢየሱስ ስለራሱ አብ ጋር ያለው ማንነት በአብ በኩል ጴጥሮስ የተናገረውን ለጴጥሮስ መልሶ መሰከረለት። ዛሬ በህይወታችን ፍሬ አልባ ምንሆነው፣ ባዶ ምንሆነው፣ አለመሳካት የሚታየን የሚመስለን ከክርስቶስ ጋር እየሄድን ድካም የሚሰኘን ክርስትና እንደዚህ ነው እንደሚኖረው፣ ክርስትና እንደዚህ ነው እንዴ ባዶ ነው ባዶ የሚሆነው ብለን ስናስብ ክርስትና ባዶ ሆኖ አይደለም። ክርስቶስ ግን ስለራሱ ሊመሰክር ይገባል እኛ ጋር። ክርስቶስ ግን ስለራሱ ሊናገር ይገባል እኛ ቤት። ክርስቶስ ግን ስለ ቤተ ክርስቲያን ላይ ስለራሱ ሊመሰክር ይገባል እሱ መኖሩን። አለዛ ግን አትጠራጠሩ፣ ከንቱ ነው የምንኖረው፣ ባዶ ህይወት ነው የምንኖረው። ክርስትና የሚባለውን ታፔላ ለጥፈን ነው የምንኖረው እንጂ ክርስቶስን በህይወታችን እናቆም ማለት ነው። ለዛ ነው እሱ ብቻ አይደለም አብ የመሰከረለት ክርስቶስ እራሱ ስለራሱ ደግሞ መልሶ ለጴጥሮስ የመሰከረለት ክርስቶስ እዚህ ጋር ሐሳቡን እናያለንና
ለካስ አብ በእንዲህ አይነት መንገድ ነበር የሚያውቀው። አብ ኢየሱስን በክብር ነበር የሚያውቀው። አብ ኢየሱስን በነገሰ ማንነቱ ነው የሚያውቀው። አብ ኢየሱስን በክርስቶስነቱ ነው የሚያውቀው። አብ ኢየሱስን በያውነቱ ነው የሚያውቀው። አብ ኢየሱስ የእግዚአብሔር ልጅ መሆኑን ነው የሚያውቀው። ስጋና ደሜን አልገለጠልም አለ። ዛሬም ደግሜ አንድ ነገር ልንገራችሁ ወገኖቼ፣ ወንድሞቼ፣ ይባስ ደግሞ ወጣቶች፣ እግዚአብሔር በዚህ ዘመን የሚፈልገው ከኛ ላይ አንድና አንድ ነገር ነው። በአባቶች ዘመን በክብር የተሰበከው ክርስቶስ ዛሬ ተዋርዶ ሊሰበክ አይገባው። በዘመናችን እግዚአብሔር ሲነገር የወረደና የወደቀ ሆኖ መሰበክ የለበትም። ምክንያቱም ያው ነው እሱ። ምክንያቱም የእግዚአብሔር ልጅ ነው እሱ። ምክንያቱም ተመልሶ የተነሳና ሞትን ያሸነፈ ጌታ ነው እሱ። አብ የመሰከረለት ነው እሱ። አይደለም በሰማይ በክብር የኖረው ነው እሱ። እንደምናወራ ዛሬ ክብሩን አውርደኑ እንደምንናገረው አይደለም። እሱ ጌታ ነው። የከበረው ጌታ ነው። የከበረ ንጉስ ነው እሱ። ኢየሱስ ጌታ ነው። እና እንደዚህ ብሎ ተናገረና ከዛ በኋላ ምን እንዳለ ታውቃላችሁ? አንድ ነገር ነው የመሰከረለት። አንድ ነገር ነው የመሰከረለት። ምንድነው የመሰከረለት ካላችሁ በአንተ ላይ ቤተክርስቲያን እንሰራለሁ ብሎ ተናገረ። ምክንያቱም የቤተክርስቲያን መሰረት መሆን ያለበት አብ የሚመሰክርላት ብቻ አይደለም፣ ክርስቶስ ራስ የሚሆንላትና ክርስቶስ ራሱ ስለ ራሱ የሚመሰክርላት ቤተክርስቲያን ልትሆን ይገባል። ስለዚህ በቤታችሁ አመስክሮላችኋል፣ መንፈስ ቅዱስ መስክሮላችኋል። ክርስቶስ ከእናንተ ጋር መሆኑ ብቻ አይደለም፣ እሱ ብቻ አይደለም፣ ክርስቶስ ስለ ራሱ ደግሞ ስለ ራሱ እናንተ ቤት ተመስክሯል። ዛሬ የሚፈልገው ከህይወታችሁ አንድና አንድ ነገር ነው። ይሄን ቃል ሰምታችሁት ከሆነ በኢየሱስ ክርስቶስም ከዛሬ ቀን ጀምሮ በቤታችሁ ላይ ክርስቶስ ብቻውን ይመስክር፣ ክርስቶስ ብቻውን ይናገር፣ ክርስቶስ ብቻውን ይናገርበት፣ ይኖርበት። ክርስቶስ ብቻውን በያውነቱ ያወራ፣ በእግዚአብሔር ልጅነቱ ያወራ፣ በክርስቶስነቱ ያወራ። ቤተክርስቲያንም ደግሞ ዛሬ ልትነቃ የሚገባው አብ ስለ ክርስቶስ ተናግሯል ወይ በዚህ ቤተክርስቲያን አብ ክርስቶስ ራሱ ስለ ራሱ ተናግሯል ብላችሁ ራሳችሁን እንድትጠይቁ ዛሬ እፈልጋለሁ። በሰማይ ያለው ክርስቶስ በእኛ ውስጥ አለ፣ በመንፈስ ቅዱስ ኃይል ማለት ነውና ሁላችንም በዚህ ቃል እንደምትጽናኑና እንደምትማሩ ተስፋ አደርጋለሁ። በኢየሱስ ክርስቶስ ስም በቤታችን፣ በዘመናችን፣ በሀገራችን፣ በትውልዱ ላይ ይሄን ቃል አውጃለሁ ዛሬ። ክርስቶስ ራሱ ስለ ራሱ ይመስክርልን። አብ ራሱ ስለ ራሱ ይመስክርልን። ኢየሱስ ራሱ ስለ ራሱ ይናገርብን። እሱ ብቻ አይደለም አውርተን ሰብከን ዘምረን ስንወርድ ብቻ አይደለም፣ በኢየሱስ ስም ስንኖር ስንንቀሳቀስ ክርስቶስ ስለ ራሱ ይናገር። እግዚአብሔር ዘመናችሁን ይባርክ። እግዚአብሔርን ቃል ከዚህ በኋላ እንቀጥላለን። እግዚአብሔር ጊዜ ሰጥቶን እግዚአብሔርን ቃል የምንካፈልበት ሌላ ምድል እናገኛለን። ዘመናችሁ ይባረክ። ጸልያን እንጨርሳለን። እግዚአብሔር ሆይ ስም ይባረክ። አንተ ድንቅ ጌታ ነህ። አንተ ብሩህ ጌታ ነህ። ክርስቶስ ዛሬ በቤታችን ይሄን በሚሰሙ ትውልድ ላይ በክርስቶስ ኢየሱስ ስም አንተ ከነሱ ጋር መሆንን፣ አንተ የነሱ ጌታ መሆንን እንድታረጋግጥላቸው ለምንሃለሁ። አብ በኢየሱስ ክርስቶስም በመንፈስ ቅዱስ ኃይል ዛሬ በኢየሱስ ክርስቶስም ክርስቶስ ከነሱ ጋር መሆኑን፣ ከነሱ ጋር መንቀሳቀሱን፣ ከነሱ ጋር መኖሩን በኢየሱስ ክርስቶስ እንድትመሰክርላቸው በኢየሱስ ክርስቶስ እለምንሃለሁ። በህይወቴ ላይ ይሄን ነገር ስላጸና፣ በህይወታቸው ላይ ይሄን ነገር ስለምታጸና፣ ቤተክርስቲያን ላይ ይሄ ነገር ስለሚከብድ፣ ይሄ ነገር ስለሚሰበክ፣ ክርስቶስ ራሱ ስለራሱ ስለሚመሰክር ክብር ሁሉ ላንተ ይሁን። እናመሰግንሃለን። ከፍና ከፍ በል። የታሰረች የደከመች ነፍስ ዛሬ በዚህ ቃል በኢየሱስ ክርስቶስም ትነሳ። ጴጥሮስ ከጎኑ መላእክት መጥቶ ጎኑን ሲነካ እንደተነሳ በኢየሱስ ክርስቶስም ይቀስቀሱ። ትውልድ ይቀስቀስ፣ ወጣት ይቀስቀስ። ክብር ሁሉ ላንተ ይሁን። እናመሰግንሃለን በክርስቶስ ኢየሱስ ያውና ድንቅ ስም አሜን።